ሰላም ወደ ተመልካቾቼ እንግዲህ በመጨረሻ ሜን ቪዲዮ ለመልቀቅ ወስኛለሁ። እዚህ ቪዲዮ ላይ ማሳያችሁ ያለፈው በጋ ላይ እኔና እናቴ ሃይደልበርግ ያሳለፍነው ውሎ ነው። እዚህ ጋር ደግሞ ሜካፔን እየሰራው ነው። እንዴት ነው? ያምራል? ኮሜንት ላይ ጻፉልኝ። ጉዞ ወደ ሃይደልበርግ የአንድ ሰዓት ጉዞ ነበረን። ግን ያው መንገድ ላይ እኔ እናቴ ስንዝናና ነበር፣ ስንዘምር ነበረ። ሃይደልበርግ ደርሰናል። እንደምታዩት አየሩ በጣም ደስ ይል ነበር እና በመጀመሪያም እኛ ለማድረግ ያሰብነው መሀል ላይ በምትገኘው ኔካር በምትባለው ወንዝ ላይ በጀልባ መንሸራሸር ነው። ተመችቶሻል? እነዚህን ታክዮች ስወዳቸው። የሚገርማችሁ ነገር ሃይደልበርግ ከ700 ዓመት በላይ እድሜ ያላት ከተማ ስትሆን እስካሁንም ድረስ ቱሪስቶችን አትራክት የምታደርገው ባልፈረሱት ቅርሶቿ ነው። በውበቷ በጣም የምትወደድና የምትታወቅ ከተማ ከመሆኗ ማሻገር ደግሞ በጀርመን ሀገር ውስጥ ሞቃት ከሚባሉ ከተማዎች ውስጥ በአንደኝነት ትጠቀሳለች። ከሽርሽራችንም በኋላ ቀጥታ ወደ ኮስሞቲክስ ቤት ነበር ሄድነው። ሜካፕ ማየት በጣም ነው የምንወደው። እዚህ ጋር እንደምታዩት የተለያየ አይነት ዱቄት እየሞከርን ነው። በኋላ ደግሞ የአይን ዊግ አይደል ነው የአይን ዊግ እናደርግና እናሳያችኋለን የአይን ዊግ። ከዛም በኋላ ኤችኤንዲኤም ገባን ትንሽ ልብስ ለማየት፣ ሌላም ሱቅ ገባን። በቀጣይም ደግሞ ሌላ ቤት ሄደን ልብስ ስናይ ሁለቱን ልብሶች እናቴ መርጣልኝ ለምን አትሞክሪም ስትለኝ ሁለቱንም በጣም ነበር የወደድኳቸው። የትኛው ያምራል የመጀመሪያ ወይስ የሁለተኛው? ጉዟችንን በአቅራቢያ ወዳለው ታዋቂ ወደ ሆነው ቤተክርስቲያን እያመራን ሳለ ሙቀቱ በጣም የማይቻል ስለነበር ይሄኛውን ስለ አይስ መግዛት ነበረብኝ ፌንት ከመንቀሌ በፊት። ከዛም ያው ወደ ቤተክርስቲያኑ ጉዟችንን አመራን። ይሄንን ይመስላል። ይሄ ቤተክርስቲያን የስዊትን ኪርሽ ይባላል። የዛሬ 300 ዓመት ነው የተገነባው። በጣም ትልቅ ነው። ቪዲዮ ላይ እንደሚታየው አይደለም። እዚህ ከተማ ውስጥ ሃይደልበርግ ውስጥ ካሉት የካቶሊክ ቤተክርስቲያኖች ውስጥ ደግሞ ይሄ ዋነኛው ነው። ከውስጥ ደግሞ ምን እንደሚመስል ላሳያችሁ። ትንሽም ከተራመድን በኋላ የኃይል እጥረትና የሙቀቱ ብዛት ሀሳባችንን ስላስቀየረን ተራራ ላይ የምትገኘዋን የጥንቷን ቤተ መንግስት እንደዚህ በአይናችን ብቻ ተሰናብተናታል። በዚህ ምክንያት እዛው ባለንበት ቦታ ቆይተን እራታችንን ለመብላት ወስነናል። በመጨረሻም እግረ መንገዴ ላይ ይህንን ጥቁር ሱሪ ሳገኘው በጣም ስለወደድኩት እሱን ገዝቼ ፀሐይዋ ባጠልቅም ሰዓቱ በጣም ስለሄደ ወደ ቤታችን ተጓዝን እላችኋለሁ። ይህ ቪዲዮ ደግሞ እንደዛናችሁ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ባይ